ኬሚስትሪ ላይ ሁላችሁም ማወቅ ያለባችሁ ኬሚካል ቦንዲንግ የተባለ ሐሳብ አለ። በዚህ ቪዲዮም የኬሚካል ቦንዲንግ አይነቶችን በደንብ የምናይ ይሆናል። ይሄን ቪዲዮም ለምታውቋቸው ተማሪዎች ሼር አድርጉላችሁ፣ ፎሎና ላይክ አድርጉ። ይመቻችሁ። ኬሚካል ቦንዲንግ የሚፈጠረው ሁለት ወይንም ከዛ በላይ የሆኑ ኬሚካል ኤሌመንቶች አንድ ላይ እርስ በርስ ተያይዘው ሲቀመጡ ነው። ይሄ ኮምፓውንድን እንዲሰሩ ያግዛቸዋል። በዋነኝነትም አዮኒክ፣ ኮቫለንት እና ሜታሊክ የተባሉ ሶስት አይነት ቦንዲንጎችን እናገኛለን። ከመጀመሪያው ስንጀምር የምናገኘው አዮኒክ ቦንዲንግ የተባለውን ነው። አዮኒክ ቦንዲንግ በዋነኝነት በሜታሎችና በነን ሜታሎች መካከል የሚደረግ ግንኙነት ነው። ለምሳሌ ሶዲየም እና ክሎሪን ሲገናኙ ሶዲየም ሜታል ነው፣ ክሎሪን ደግሞ ነን ሜታል ነው። በሁለቱ መካከል ያለ ኢንተራክሽን ነው ማለት። ሜታሎች በዋነኝነት ከውጪ ባለው ሼላቸው ላይ ከ1 እስከ 3 ኤሌክትሮንን ይይዛሉ። ስለዚህ ስቴብል ለመሆን ሲባል እነዚህን ኤሌክትሮኖች ሉዝ ማድረግ ወይንም ለሌላ ኤሌመንት መስጠት ይኖርባቸዋል ማለት ነው። ለምሳሌ ሶዲየም ፔሪዮዲክ ቴብላችን ላይ ግሩፕ 1 ኤሌመንት ነው። ይሄ ማለት በውጭኛው ሼሉ በኩል አንድ ኤሌክትሮን ብቻ ነው የሚገኘው ማለት ነው። ነን ሜታሎች ደግሞ ብዙውን ጊዜ በውጭኛው ቫላንስ ሼላቸው ላይ ከ4 እስከ 8 ኤሌክትሮንን የሚይዙ ናቸው። ኦክቴት ሩልን ለማሟላት ወይንም ደግሞ እነዚህን 8 ለማድረግ ከሌሎች ኤሌመንቶች ሌሎች ኤሌክትሮኖችን ይቀበላሉ ማለት ነው። ለምሳሌ ክሎሪን በውጪ በኩል ባለው ሼሉ ላይ 7 ኤሌክትሮኖችን ይይዛል ማለት ነው፣ ወይንም ግሩፕ 7 ኤሌመንት ነው። ቅድም እንዳየነው ሶዲየም ኤሌክትሮን ሉዝ ማድረግ ይፈልጋል ወይንም አንድ ኤሌክትሮን መስጠት አለበት። ክሎሪን ደግሞ አንድ ኤሌክትሮን መቀበል አለበት ማለት ነው። ሶዲየም አንድ በመስጠት ክሎሪን ደግሞ አንድ በመቀበል እርስ በርስ ተያይዘው የሚቀመጡልን ይሆናል። ሶዲየም ኤሌክትሮንን ስለሰጠ ፖዚቲቭ አየን ይሆናል፣ ክሎሪን ደግሞ ኔጌቲቭ አየን ይሆናል ስለተቀበለ ማለት ነው። ኤሌክትሮንን የሚሰጡ ሜታሎች ሁልጊዜም ፖዚቲቭ አየን ሲሆኑ የሚቀበሉ ደግሞ ኔጌቲቭ አየኖች ይባላሉ። ፖዚቲቭ አየን የሆነ ሶዲየም እና ኔጌቲቭ አየን የሆነ ክሎሪን አለን። እነዚህ ሁለት ነገሮች ይቀላቀሉና አዮኒክ ቦንድ የተባለ ፎርሜሽንን ይፈጥሩልናል ማለት ነው። በእንደዚህ አይነት ኤሌመንቶች መካከል የሚፈጠርን ቦንድ ነው አዮኒክ ብለን የምንጠራው። በኔጌቲቭ እና በፖዚቲቭ ቻርጆች መካከል የሚፈጠር ቦንድ ነው ብለን መውሰድ እንችላለን። አንድ ላይ ሲቀላቀል በጣም ትልቅ የሆነ ላቲስ ስትራክቸር የተባለ ነገርን ይሰራል። ፖዚቲቭ እና ኔጌቲቭ ቻርጆቹ በአዮኒክ ውስጥ ያሉት ማለት ነው እርስ በርስ ስለሚሳሳቡ እነዚህ አዮኒክ ቦንዶች በጣም ጠንካራ ናቸው። ኦፖዚት ቻርጆች ስለሆኑና ቦንዶቻቸው ጠንካራ ስለሆኑም እነዚህን ቦንዶች ለመስበር በጣም ብዙ ኢነርጂን ይወስድብናል። ሜልቲንግ ፖይንታቸው፣ ቦይሊንግ ፖይንታቸውን በጣም ከፍተኛ ነው። በሁለተኛ ላይ የምናገኘው የቦንዲንግ አይነት ደግሞ ኮቬለንት ቦንዲንግ ይባላል። ይሄኛው ደግሞ እንደ ቅድሙ በነን ሜታልና በሜታል መካከል ሳይሆን በሁለቱም በነን ሜታሎች መካከል ነው የሚፈጠረው። ሁለቱም ኤሌመንቶች ነን ሜታል ናቸው ማለት ነው። ለምሳሌ በእኛ ኬዝ ሃይድሮጂን እና ኦክሲጅንን ብንወስድ ሃይድሮጂንም ነን ሜታል ነው፣ ኦክሲጅንም ነን ሜታል ነው ማለት ነው። ልክ እንደ ቅድሙ ሁሉም አተሞች በውጪ በኩል ያለው ኤሌክትሮኒክ ኮንፊግሬሽናቸው ሙሉ እንዲሆን ይፈልጋሉ። ለምሳሌ ኦክሲጅን 6 ነው ያለው፣ ነገር ግን 8 መሆን አለበት። ስለዚህ 2 መቀበል አለበት ማለት ነው። ሃይድሮጂን ደግሞ 1 ነው ያለው፣ 2 መሆን አለበት አትሊስት ሚኒመም ማለት ነው። ስለዚህ አንድ ኤሌክትሮን መቀበል አለበት ማለት ነው። ነገር ግን ልክ እንደ አዮኒክ ቦንዲንግ አንዱ ለሌላው ቀጥታ ሳይሆን የሚሰጠው፣ ለምሳሌ ቅድም ሶዲየም ለክሎሪን ነበር የሰጠው፣ እንደዛ ሳይሆን ሁለቱም አንድ ኤሌክትሮንን በጋራ የሚጠቀሙ ይሆናል። አዮኒክ ቦንዲንግ ላይ ቅድም ሶዲየም ነበር ለክሎሪን ሙሉ በሙሉ የሰጠው፣ አሁን ግን ሼር ነው የሚያደርጉት፣ ሁለቱም በጋራ የሚጠቀሙት ይሆናል። ስለዚህ ሁለት ሃይድሮጂኖች ጋር ስለሆነ ቦንድ ያደረገው ሃይድሮጂኖቹም ሁለት ይኖራቸዋል። ኦክሲጅኑም 2 ነበር የሚጎለው፣ ከሁለቱም ሃይድሮጂን አንድ በመውሰድ 8 በመሆን ተረጋግቶ ይቀመጣል ማለት ነው። ሼር የተደረጉት ኤሌክትሮኖች ኔጌቲቭ ቻርጅን ያላቸው፣ በመሃል ላይ ያሉት ደግሞ ኒውክለሶች ደግሞ ፖዚቲቭሊ ቻርጅድ ናቸው። በእነዚህ መካከል የሚፈጠረውም ልክ እንደ አዮኒክ ቦንዶች ከዛ በትንሹ ቢያንስም ጠንካራ የሆነ ቦንድ ነው። አሁን ያየነው ኤግዛምፕል የውሃ ምሳሌ ነው። አንድ ሃይድሮጂን ከሁለት ኦክሲጅኖች ጋር ቦንድ ሲያደርግ ማለት ነው። የተለያዩ አይነት ሲምፕል፣ ጃይንት እና ፖሊመር የተባሉ የኮቫለንት ቦንዲንግ አይነቶችንም ልንከፋፍል እንችላለን። ለምሳሌ አሁን ያየነው ውሃ ማለት ነው የሲምፕል ኮቫለንት ቦንዲንግ ምሳሌ ነው። ሲምፕል የሚባሉት ቦንዳቸው ሪሌቲቭሊ ሲታይ በጣም ዊክ የሆነ ቦንድ ያላቸው ናቸው። ስለዚህ ሜልቲንግ ፖይንታቸውና ቦይሊንግ ፖይንታቸው ራሱ በጣም ትንሽ። ጃይንት የሚባሉት ደግሞ ልክ እንደ ዳይመንድ አይነት ያሉት ማለት ነው በጣም ጠንካራ ናቸው። በቀላሉ መስበር አንችልም። ሜልቲንግ ፖይንቶቻቸው ራሱ በብዙ ሺህ የሚቆጠሩ ናቸው። ሶስተኛው የኬሚካል ቦንዲንግ አይነት ደግሞ ሜታሊክ ቦንዲንግ ተብሎ ይጠራል። ይሄ በሁለት ሜታሎች መካከል የሚደረግ የቦንዲንግ አይነት ነው። ለምሳሌ አይረንን በምናይበት ጊዜ በውጭ በኩል 2 ኤሌክትሮኖች አሉ። ነገር ግን በጋራ ከሌሎች አይረን አተሞች ጋር በመቀላቀል ቦንድ በማድረግ አብረው የሚሆን ይሆናል። እነዚህ ሼር የተደረጉት ኤሌክትሮኖች ዲሎካላይዝድ ኤሌክትሮንስ ሲባሉ ልክ እንደ ባህር ማለት ነው ዝም ብለው ፍሎ የሚያደርጉ ናቸው። ይሄ ሜታሎች ኤሌክትሪክሲቲን የሚያስተላልፉበት ዋነኛው ሪዝን ነው። ኤሌክትሪክም በእነዚህ ሜታሎች ውስጥ አልፎ የሚሄደው በእነዚህ ዲሎካላይዝድ ኤሌክትሮኖች ይሆናል ማለት ነው። ይሄ ቦንዲንጋቸውን በጣም ጠንካራ ስለሆነ በጣም ሃይ ሜልቲንግ ፖይንት እና ሃይ ቦይሊንግ ፖይንት ያላቸው ናቸው። ዛሬ ያየነው ዋና የቦንዲንግ አይነቶችን። በቀጣይ በርከት ያሉ ቪዲዮዎችን እየለቀቅንላችሁ የምንሄድ ይሆናል። ይሄንን ቪዲዮ ለጓደኞቻችሁ ሼር አድርጉላችሁ፣ ፎሎ እና ላይክ አድርጉ፣ ኮፒ ሊንክ አድርጉ። በኋላ ተመልሳችሁ እንድታዩት ፌቨራይት ውስጥ ከተቱት። ይመቻችሁ።